ከቁርአን የበለጠ ምን አይነት መመሪያ መጥቶ ነው በአላህ? ከሐዲሱ የበለጠ ምን አይነት መመሪያ መጥቶ ነው በአላህ? የኔና አንተ እህቶች ዛሬ አለባበሳቸው እንዴት ናቸው? የሚያወሩት ማን ነው? የሚውሉት የት ነው? አንተም ጊዜያቸው ነው ብለህ ተውክላቸው። ለሐውለ ወላ ቁወተ ኢላ ቢላህ። ወላሂ በጣም ያሳዝናል። ወላሂ ወቢላህ በተለይ አሁን ያለንበት ዘመን ወላሂ በጣም ያሳዝናል። ስትገባ የሆነ ጎደሎ ታያለህ። ወላሂ ለሰው ልጅ ደግሞ ዋናው ይሄ ስነ ምግባር አኽላቅ የሚባለው ወላሂ ለአንተ በአቅሟ የሆነ ነገር ማድረጓ ነው። የአገሬ ሰው እንኳን ሲተርት ምን ይላል? ሽንጥ እንጀራ ይጋግር አንገት ወጣ ይሰራ ወጣ በይ ተቤቴ ትመጣለች ሌላ ይላል። ካላገለገለ ካልጠቀመችው ሚስት ነው በመባል ምን ይጠቀማል? ሲመጣ በሸሽ ብላ ካልተቀበለችው አብሽር ካላለችው ምን ላድርግ ካላለችው ምን ታደርግለታለች? ወላሂ ሚስት ናት እቺ። እነዛ ግን ጀነት ውስጥ ያሉ ሴቶች እንደዚህ ያሉ አይደሉም። ታዲያ እንደው ምን ይደረጋል ሐቢቢ? ለማን የተዘጋጁ ናቸው እነዛ? ለጀነት ሰዎች የተዘጋጁ ናቸው። የጀነት ሰው ጀነት ተገባ በኋላ አላህ ይጠይቃቸዋል። የምትፈልጉን ነገር አለ ወይ ይላቸዋል። ሁሉም ተደርጎልናል፣ የምንፈልገው ነገር የለም ይላሉ። ኡሒለት ዓለይኩም ሪድዋኒ ፈላ አስኸጡ ባዕደሁ አበዳ። ውደታዬ በእናንተ ላይ ሰፍሯል፣ ካሁን በኋላ አልቆጣባችሁም ይላቸዋል። አላህ ከተቆጣ ዱንያችን በአንድ ቀን ሊከሰከስ ይችላል። በሽተኛ ልንሆን እንችላለን። ልጃችን ሊሞት ይችላል። ቅዋችን ሊቀማ ይችላል። በሽተኛ ልንሆን እንችላለን አይደል? ዱንያ ላይ። አኺራ ላይ ግን አላህ አይቆጣብንም። በሽተኛ እንሆንም ማለት ነው። ያገኘነውን አናጣም ማለት ነው። አንቸገርም አናለቅስም ማለት ነው። ለምን አላህ አይቆጣብንም? አላህ እየተቆጣ እኮ ነው ዱንያ ላይ በላኡ እንደዚህ የሚከሰተው፣ መፍሰዳው የሚከሰተው፣ የሰው ልጅ የሚጨነቀው፣ የሰው ልጅ የሚታረዘው፣ መጥፎ ነገር የሚከሰተው በበላአችን በወንጀላችን በላ ነው። አላህ እየተቆጣበት። አኺራ ላይ ደግሞ አላህ አይቆጣም። የአላህ መልእክተኛ ምን አሉ? ኢዛ ደኸለ አህሉል ጀነቲል ጀና፣ የጀነት ሰው ጀነት ገብቶ ያለቀ ጊዜ ፈዩናዲ ሙናዲን፣ ተጣሪ ይጣራል። ጀነት የገባ ጊዜ የቁሉ ላሁ ዐዘ ወጀለ፣ አላህ ለጀነት ሰዎች ብሎ ይላቸዋል፣ ቱሪዱነ ሸይአን አዚድኩም፣ የምጨምራችሁ ነገር አለኝ የምፈልጉት ይላቸዋል። የጀነት ሰዎች ምን ይላሉ? አለም ቱበይድ ውጁሃና፣ ፊታችን እንዲያምር አላደረክልንም? ፊታችንን አላበራህልንም?